ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ይህም ማለት የ2017 ዓ.ም የ12ኛ ክፍል ውጤትን በተመለከተ ይሆናል ማለት ነው። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ እያልኩ ቀጥታ ወደ ቪዲዮ ወስዳችኋለሁ ማለት ነው። ተማሪዎችና ወላጆች ለትምህርት ሚኒስቴር በአካል በመገኘት የተማሪዎች ውጤት እንዴት ነው በየቀኑ ስህተት የሚፈጠረው ብለው በግልጽ በጠየቁት መሰረት ትምህርት ሚኒስቴር ለጥያቄዎቹ ትኩረት በመስጠት ተገቢውን ምላሽ እየሰጠ እንደሚገኝና አሁንም ብዙ መስተካከል የሚገባቸውን ነገሮች እያስተካከለ እንደሚገኝ ገልጿል። ቢሆንም ግን ተማሪዎች በተደጋጋሚ የሚያነሱት ጥያቄ ምንድን ነው? ለተወሰኑ ተማሪዎች ማለትም ከፍተኛ ውጤት ላስመዘገቡ ተማሪዎች ብቻ ነው ተገቢውን ምላሽ እየሰጡ ያሉት። እኛን ወይም ዝቅተኛ ውጤት ላስመዘገብን ተማሪዎች ቅሬታችንን በተገቢ ሁኔታ እያዩልን አይደለም። እንዲያውም በእርግጠኝነት ቅሬታችን በትክክል ከታየልን የውጤት ለውጥ እንደሚኖር እርግጠኞች ነን እያሉ እየተደመጡ ይገኛሉ ማለት ነው። ትምህርት ሚኒስቴር በተቻለ መጠን ሂደቱን ጠብቀን ቅሬታችን እየፈታን እንገኛለን የሚል ምላሽ እንደሰጡ በቅርብ ያሉ አካላት ወላጆችና ተማሪዎች መናገር ችለዋል። አሁንም ከዚህ ጋር ተያይዞ ስለ ሪሚዲያል ማለፊያ ውጤትን በተመለከተ ምን አይነት ሀሳብ እየተነሳ እንዳለ በዝርዝር እነግራችኋለሁ ማለት ነው። እናንተ ላይክ እና ሼር እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ ይቆዩ። ከዚህ በፊት ትምህርት ሚኒስቴር ሪሚዲያል በ2018 ይኖራል ወይም አይኖርም፣ ማለፊያ ፖይንቱ ስንት ነው ተብሎ በተጠየቀው መሰረት የሰጠው መልስ የሪሚዲያል ፕሮግራም እንዳለና ማለፊያ ፖይንቱም ከአምናው ከፍ እንደሚል ተናግረው እንደነበረ ይታወቃል። ቢሆንም የዩኒቨርሲቲ መግቢያ ውጤት ከ50 በመቶ ወደ 49.5 በመቶ ዝቅ እንደሚል ማንም የጠበቀ አልነበረም። ስለዚህ በዚህ መሰረት የሪሚዲያል ማለፊያ ውጤት ከ40 እስከ 50 በመቶ ተብሎ የነበረው ተሻሽሎ ዝቅ ብሎ እንዲታይልን እያሉ የሚጠይቁ ተማሪዎች እጅግ በርካታ በመሆናቸው ትምህርት ሚኒስቴርም ይህን ጥያቄ ግምት ውስጥ በማስገባት የሪሚዲያል ማለፊያ ውጤትን ዝቅ እንደሚያደርግ አሁንም በትኩረት ጉዳዩን የሚከታተሉ አካላት ተናግረዋል ማለት ነው። በተጨማሪም ትምህርት ሚኒስቴር የሪሚዲያል ማለፊያ ውጤትን ይፋ ለማድረግ እጅግ የዘገየበት ምክንያት እንደምናየውና እንደምንሰማው ገና የዩኒቨርሲቲ ማለፊያ ውጤትን እንኳን በአስቸኳይ መቋጨት እንዳልቻለ መረዳት ይቻላል ማለት ነው። ነገር ግን አሁንም የተለያዩ የመረጃ ምንጮች እንደሚሉት ትምህርት ሚኒስቴር አጠቃላይ የሚነሱ ቅሬታዎችን መልስ ከሰጠ በኋላ በአስቸኳይ የሪሚዲያል ማለፊያ ውጤትን ይፋ እንደሚያደርግ እየገለጹ ይገኛሉ ማለት ነው። ስለዚህ ከተማሪዎች የሚጠበቀው ያቀረባቸዋቸው ቅሬታ መልስ እስኪያገኙ ድረስ በትዕግስት መጠበቅ ይኖርባቸዋል ማለት ነው። አሁንም ከትምህርት ሚኒስቴር ስለ ሪሚዲያል የሚወጡ አዳዲስ መረጃዎችን እየተከታተልኩ የማደርሳችሁ ይሆናል ማለት ነው። እናንተ እንደተለመደው ላይክ እና ሼር ማድረጋችሁን እንዳትረሱ እያልኩ አሁንም በሌላ ጠቃሚ መረጃ እስክንገናኝ ድረስ መልካም ጊዜ፣ ቻው።